እንዴት ናችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች? በዚህ ቪዲዮ የ2018 የማኔጅመንት የማርኬቲንግ ማኔጅመንት እና የቢዝነስ ማኔጅመንት ኤግዚት ኤግዛም ጥያቄዎችን አብረን የምናየው ይሆናል። ይሄ ክፍል 1 ነው። የብዙ ጥያቄዎች ስላሉ በፓርት አድርጌ ነው ማቀርበው። ኤክስፕላኔሽኑ ዲቴይል ኤክስፕላኔሽን ስለሆነ ባጭር እያደረግኩ ነው ማቀርብላችሁ። በዛሬ ክፍል የተወሰኑ ጥያቄዎችን ብቻ ነው የምናየው። ቲዮሬቲካል ፓርት ነው። ዲስኬስ ስለምናደርግ እንድትከታተሉ እላለሁኝ። ቪዲዮን ሲጀምሩ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁም ይሄ ቪዲዮ ተደራሽ እንዲሆን ሼር እንድታደርጉ፣ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይም ሼር እንድታደርጉ እላለሁኝ። አሁን ቀጥታ ወደ ጥያቄዎቹ ገባለሁ። የመጀመሪያ ጥያቄ which one is not an example of descriptive statistic technique of data analysis? A percentage, B frequency, C correlation, D tabulation። ከነዚህ ከተሰጡት ውስጥ የዲስክሪፕቲቭ ዳታ አናሊሲስ ቴክኒክ ያልሆነው የትኛው ነው የምን ነው? ስለዚህ ይሄን እንግዲህ ለመመለስ ትክክለኛ መልስ ከተሰጡት ውስጥ ከነኚህ ሲ ትክክለኛ መልስ ይሆናል። this is the correct answer from the given alternative። ይሄ እንግዲህ ትክክለኛ የሚሆንበት በዋናነት እነኚህ ዲስክሪፕቲቭ ስታቲስቲክስ የምንላቸው የአንድ መረጃ ዋና ባህሪያትን በአጭሩ የሚያጠቃልል ወይም የሚገልጽ የስታቲስቲክስ አይነት ሲሆን ፐርሰንቴጅ፣ ፍሪኩዌንሲ እና ታቡሌሽን የምንላቸው ደግሞ የአንድን ተለዋዋጭ ነገር ወይም ሲንግል ቫሪያብል የምንላቸው መረጃ በቀጥታ የሚቆጥሩ የሚያደራጁና የሚያጠቃልሉ የዲስክሪፕቲቭ ስታቲስቲክስ አንድ ዘዴዎች ናቸው እነኚህ። በዚህ ኬዝ አሁን ኮሬሌሽን በሁለት የተለያዩ ተለዋዋጭ ወይም ቫሪያብል ዳታ መካከል ያለውን የግንኙነት ጥንካሬና አቅጣጫ የሚለካ ነው። ይሄ ኮሬሌሽን የምንለው መረጃ በቀላሉ ከመግለጽ ባለፈ ወደ ዝምድና ትንተና ሀገር ዘዴ ነው ከዚህ ውስጥ። ስለዚህ ትክክለኛ መልስ ሊሆን የሚችለው ሲ ኮሬሌሽን ይሆናል ማለት ነው። ቀጣይ while the appointment of medication the patient were waiting the doctors in hospital room for a long period of time from the morning until to the lunch time. Then when the hospital general manager come, the patient getting more illness and told its complaint due to the led to this manager. What type of service recovery strategy this hospital manager applied during such disappointment? A. Ignore and discourage complaint. B. Do it right in the first time. C. Act quickly recovery paradox. D. Allow customer to solve his or her own problem. ከዚህ አሁን ጥያቄው ይሄ ምንድነው? አንድ የሕክምና ቀጠሮ ተሰጥቶት በቀጠሮ መሰረት ሆስፒታል እንደሄደና ያን ሆስፒታል ሄዶ ለሕክምና አገልግሎት ሄዶ ከጧት እስከ ምሳ ሰዓት ድረስ ጠብቆ ምንም አይነት ሕክምና አገልግሎት እንዳላገኘ ነው እንግዲህ እዚህ ጋር የሚገልጸው። በአጋጣሚ ደግሞ የሆስፒታሉ ማናጀር ሲመጣ ይሄ ለሆስፒታል ማናጀር ራሱን ኮምፕሌን ያቀርባል። ስለዚህ በዚህ ከስ ይሄ ሆስፒታል ማናጀር ለዚህ ኮምፕሌን ምን አይነት ምላሽ መስጠት አለበት ወይም ለዚህ ከስተመር ወይም ለዚህ ፔሸንት ምን አይነት ምላሽ መስጠት መቻል አለበት የሚል ጥያቄ ነው። ከዚህ ትክክለኛ መልስ እንግዲህ አክት ኩዊክሊ ሪካቨሪ ፓራዶክስ ወይም ፈጣን እርምጃ መውሰድ መቻል አለበት። ትክክለኛ መልስ አሁንም ሲ ይሆናል ማለት ነው። እንግዲህ ፈጣን እርምጃ መውሰድ ወይም አክት ኩዊክሊ የምንለው ታካሚዎች ከጧት ጀምሮ ይሄ ታካሚ ከጧት ጀምሮ እስከ ምሳ ሰዓት ድረስ ረዘም ላለ ሰዓት ጠብቀው መታመማቸውን በፈጠረው ቅሬታ ወቅት የአገልግሎት ጉድለትን ወይም ይሄ ሰርቪስ ፌሊየር የምንለው ለመካስና የታካሚዎቹን እርካታ ለመመለስ ስራ አስኪያጁ መውሰድ ያለበት የመጀመሪያውና ዋናው ስትራቴጂ በፍጥነት እርምጃ መውሰድ መቻል አለበት። ይሄ የሌሎቹ ምርጫዎች እንግዲህ እዚህ ጋር ኤ፣ ቢ እና ዲ ላይ ያሉ ምርጫዎች ትክክል አይሆኑም በዚህ ሰዓት። ምክንያቱም ኢግኖሪንግ ኤንድ ዲስከሬጂንግ ኮምፕሌን አግባብ አይደለም። ምክንያቱም ይሄ ሰው ጠዋት መጥቶ እስከ ምሳ ሰዓት ጠብቆ ሰርቪሱን ስላላገኘ ነው ይሄን ኮምፕሌን የሚያቀርበው። ይሄም ትክክለኛ መልስ አይደለም። ቢ ላይ ያለውም ዱ ኢት ራይት ኢን ዘ ፈርስት ታይም ይሄም ትክክለኛ ሊሆን አይችልም። ይሄ ከመጀመሪያ ላይ መስራት መቻል አለበት እንጂ ከኮምፕሌን በኋላ አይደለም መሆን ያለበት። ደንበኞቹ ችግራቸውን ራሳቸውን እንዲፈቱ መተው ይሄም ትክክለኛ አይደለም። ትክክለኛ መልስ ሲ ይሆናል ማለት ነው። ቀጥሎ ሶስተኛ ጥያቄ the model of customer behavior to judge the customer based on or follow the principle of maximum utility is refers to as A. Pavlovian model, B. Nicosia model, C.
ሳይኮሎጂካል ሞዴል፣ ዲ ኢኮኖሚክ ሞዴል። እነዚህ ከተሰጡት ውስጥ እንግዲህ ይሄ በትክክል ፊት የሚያደርገው ሞዴል የትኛው ነው? ሶስተኛ ጥያቄ። ከተሰጡት አማራጮች ውስጥ ትክክለኛ መልስ ሊሆን የሚችለው ወይም ትክክለኛ ሞዴል የትኛው ነው? ኢኮኖሚክ ሞዴል ይሆናል። ዲስ ዋን ኢዝ the correct answer from the given alternatives። ኢኮኖሚክ ሞዴል ስንል ደንበኞቹን ምክንያታዊ ወይም ራሽናል ፍጡራን አድርጎ ይወስዳል። ከዚህም እንግዲህ ደንበኞች ያላቸውን ውስን ገንዘብ ተጠቅመው ከፍተኛ የእርካታ ወይም ጥቅምን ማክሲመም ዩቲሊቲ የምንለው ለማግኘት በማሰብ ምርጫዎቹን እንደሚያደርጉ አድርገው የሚያስረዳ ሞዴል በመሆኑ ከዚህ ከተሰጠው ጥያቄ ጋር በቀጥታ የሚገናኝ ነው። ሌሎቹ ሞዴሎች ኤ ላይ ያለው ሞዴል ወይም ፓቭሎቪያን ሞዴል የምንለው እንግዲህ በሰዎች የመለማመድ ሂደት ወይም ኮንዲሽንድ ሌርኒንግ የምንለው እና ለአነቃቂ ነገሮች ወይም ስቲሙላስ ሬስፖንስ በሚሰጡት ምላሽ ላይ የሚያተኩር የሞዴል አይነት ነው። ቢ ላይ ደግሞ ኒኮሲያስ ሞዴል የምንለው ይህ በድርጅቱ ግንኙነት ወይም በደንበኛው ፍላጎት በግዢ ውሳኔ እና ከግዢ በኋላ ባለው ግብረ መልስ መካከል ያለውን ውስብስብ ግንኙነቶችን የሚያሳይ ሰፊ ሞዴል ነው። ይሄ ሲ ላይ ሳይኮሎጂካል ሞዴል የምንለው ደግሞ እንደ ሲቪልና ወይም ፐርሶናሊቲ አመለካከት ወይም አቲቱድ እና ግንዛቤ ወይም ፐርሰፕሽን ባሉ ስነ ልቦናዊ ሁኔታዎች ላይ የሚያተኩር ሜቶዶሎጂ ሞዴል ነው የሳይኮሎጂካል ሞዴል የምንለው። አሁን በተጠየቅነው መሰረት the model of consumer behavior to judge the consumer based on follow the principle of maximum utility refers to as this economic model. So D is correct answer. Question number 4. Blank is consumer buying behavior in situation characterized by high consumer involvement in a purchase and significant perceived difference among brands. A. Habitual buying behavior. B. Complex buying behavior. C. Variety seeking buying behavior. D. Dissonance reducing buying behavior. So from the given alternative, which one best suit with this the given question? So from the given alternative, the correct one is complex buying behavior ወይም ይሄ ውስብስብ የግዢ ባህሪ የምንለው ነው። So this B is the correct answer from the given alternatives. ደንበኞች ከፍተኛ ተሳትፎ የሚያደርጉበት ወይም high consumer involvement ብለን የምንጠራውና በብራንዶች መካከል ጉልህ ልዩነት እንዳለ በሚገነዘቡበት ወይም significant perceived difference among brands የምንለው ነው። ይሄ በዚህ ጊዜ የሚያሳዩት የባህሪ አይነት ነው። ይሄ ኮምፕሌክስ ባይንግ ቢሄቪየር የምንለው ይህ አብዛኛው ጊዜ ውድ በተደጋጋሚ የማይገዙ ወይም ከፍተኛ ስጋት ያለባቸው ምርቶችን ለምሳሌ እንደነ መኪና ወይም ኮምፒውተር ሲገዙ የሚታይ ባህሪ ነው። ሌሎች ምርጫዎች ኤ ላይ ሃቢቹዋል ባይንግ ቢሄቪየር የምንለው አብዛኛው ጊዜ አነስተኛ ተሳትፎ ወይም ላው ኢንቮልቭመንት እና በብራንዶች መካከል አነስተኛ ልዩነት ሲኖር የሚታይ የለመዱት ምርት ካስተመር ሲገዙ የሚያሳዩት ባህሪ ነው። ለምሳሌ አንድ ካስተመር ጨው ወይም ስኳር ሲገዛ የሚያሳየው ባህሪ that is habitual buying behavior ብለን እንጠራለን። ሌላ ሲ ላይ variety seeking buying behavior የምንለው ይህም በተመሳሳይ አነስተኛ ተሳትፎ ወይም ሎው ኢንቮልቭመንት ነገር ግን በብራንዶች መካከል ከፍተኛ ልዩነት ሲኖር አዳዲስ ነገሮችን ለመሞከር የሚደረግ ግዢ ነው። ይሄ ለምሳሌ የተለያዩ የቢስኩት አይነቶችን አንድ ካስተመር ሲገዛ የሚያሳየው የቢሄቪየር አይነት ነው። ሌላ ዲ ላይ ዲሶናንስ ሪዲዩሲንግ ባይንግ ቢሄቪየር ምንለው ደግሞ ከፍተኛ ተሳትፎ ወይም ሃይ ኢንቮልቭመንት ያለው ነው። በዚህ ኬስ በብራንዶች መካከል ብዙም ልዩነት በማይታይበት ጊዜ የሚከሰት ባህሪ ነው። ይሄ እነዚህ ከተሰጡት ውስጥ ቢ ላይ ያለው ከዚህ ከተሰጠው ጥያቄው ጋር ማች የሚያደርግ ነው። So the correct answer is B. Complex buying behavior is consumer buying behavior in situation characterized by high consumer involvement in a purchase and significant perceived difference among brands. So this B is the correct answer. Next question number 5. In the process of developing marketing plan, what is the first step that a planner has to do? A. Analyzing marketing opportunities. B. Planning marketing programs. C. Designing marketing strategies. D. Managing the marketing effort. So from the given alternatives እንግዲህ ከተሰጠው አማራጮች ውስጥ ትክክለኛ መልስ ሊሆን የሚችለው analyzing marketing opportunity. When a marketing planner is in the process of developing marketing plan, he or she must have to do or must have to analyze marketing opportunities. ይሄ ትክክለኛ መልስ ወይም በገበያ ላይ ያለው የገበያ እድሎቹን መተንተን ወይም የማርኬቲንግ እድሎቹን መተንተን መቻል አለ አናላይዝ ማድረግ መቻል አለበት። ይሄን ስንል እንግዲህ የማርኬቲንግ እድሎቹን መተንተን ማለት ወይም አናላይዚንግ ማርኬቲንግ ኦፖርቹኒቲስ ስንል ምን ማለት ነው?
የማርኬቲንግ እቅድ ወይም ማርኬቲንግ ፕላን በሚዘጋጅበት ጊዜ የመጀመሪያና ዋናው ተግባር የገበያውን ሁኔታ፣ የደንበኞቹን ፍላጎትና ያሉትን ምቹ እድሎቹን በሚገባ መመርመርና መተንተን መቻል አለበት። ከዚህ በኋላ ነው ያለዚህ ቅድመ ዝግጅት ስትራቴጂዎቹን መቅረጽም ሆነ ፕሮግራሞቹን ማውጣት ከባድ ነው የሚሆነው። ከተወጣም ትክክለኛ የሆነ ፕላን ላይሆን ይችላል። ሌሎች ምርጫዎች ቢ ላይ ፕላኒንግ ማርኬቲንግ ፕሮግረስ። ይሄ እንግዲህ የማርኬቲንግ ፕሮግራሞችን ማቀድ ዳት ሚንስ የምርት፣ የዋጋ፣ የማከፋፈያ እና የማስተዋወቅ ዝርዝሮቹን ነው ይሄ የሚያካተው። ይሄ ከእድሎች ትንተና በኋላ የሚመጣ የኋላ ደረጃ ስራ ነው ይሄ። ወይም ከዚህ ከአናላይዚንግ ማርኬቲንግ ኦፖርቹኒቲ የምናየውን ከተነተንም በኋላ የምንሰራው ስራ ነው ይሄ። ሲ ላይም ዲዛይኒንግ ማርኬቲንግ ስትራቴጂ ስንል ይሄም የማርኬቲንግ ስትራቴጂ መንደፍ ዳት ሚንስ ግብ ማውጣት፣ ገበያን መከፋፈል፣ ከገበያ ትንተና በኋላ የሚከናወን ሁለተኛ ደረጃ ስራ ነው ይሄም። ሌላው ዲ ላይ ማኔጂንግ ማርኬቲንግ ኢፈርት የምንለው የማርኬቲንግ ስራዎቹን ማስተዳደር፣ መቆጣጠርና መገምገም እቅድ ተዘጋጅቶ ወደ ስራ ከተገባ በኋላ የሚመጣ የመጨረሻ ደረጃ ስራ ነው። ስለዚህ እነኚህ ስራዎች በኋላ የሚሰሩ ናቸው። አንድ ማርኬቲንግ ፕላን የሚያወጣ ፕላነር ማድረግ ያለበት የመጀመሪያ ስራ ከዚህ ከተሰጡት ውስጥ አናላይዚንግ ማርኬቲንግ ኦፖርቹኒቲ this is the correct answer from the given alternatives። ከዚህ በመቀጠል ጥያቄ ቁጥር 6 which one of the following is not considered as a factor while choosing a channel for agricultural product and other commodities? A nature of the product, B cost of production, C characteristics of the user, D number of units of sale። ከዚህ ከተሰጡት ውስጥ ትክክለኛ መልስ ሊሆን የሚችለው የትኛው ነው የምንለው? ትክክለኛ መልስ አሁንም በቢ ላይ ያለ ነው። ኮስት ኦፍ ፕሮዳክሽን it is not considered as the factor while choosing a channel for agricultural product and other commodities። በሌሎች ምርጫዎቹ ላይ በኤ በሲ እና በዲ ላይ ያሉት ትክክል አይደሉም ወይም ለዚህ ጥያቄ ትክክለኛ መልስ ሊሆኑ አይችሉም። ምክንያቱም ኤ ላይ አሁን ኔቸር ኦፍ ፕሮዳክት ወይም የምርት ባህሪ የምንለው አብዛኛው ጊዜ የግብርና ምርቶች አብዛኞቹ ቶሎ የሚበላሹ ወይም ፔሪሸብል በመሆናቸው ቀጥተኛ እና ፈጣን የማከፋፈያ መስመር ይፈልጋሉ። ስለዚህ ይህ ወሳኝ ምክንያት ነው ይሄ የመጀመሪያው። ሌላ ካራክተሪስቲክስ ኦፍ ዘ ዩዘር የተጠቃሚው ባህሪ ማወቅ ራሱ ሸማቾች የት እንደሚገኙ እንዴትና መች መግዛት እንደሚፈልጉ ማወቅ የማከፋፈያ መስመሩን ለመወሰን በጣም አስፈላጊ ነው ይሄም። ሌላ ነምበር ኦፍ ዩኒትስ ኦፍ ሴል ወይም የሽያጭ መጠን ማወቅ በብዛት በባልክ የምንሸጠው ወይም በጥቃቅን የሚታደል በመሆኑ የማከፋፈያ ሰንሰለቱን ርዝመትና አይነቱን ይወስናል ይሄም። ስለዚህ እዚህ ውስጥ አሁን የዚህ ትክክለኛ ፋክተር ያልሆነው የትኛው ነው ለምለው ኮስት ኦፍ ፕሮዳክሽን ቀጥተኛ አይደለም ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። ቀጣይ ጥያቄ አይደንቲፋይ ዘ ኔጌቲቭ ሞቲቬሽናል ፋክተር ዘ ሴልስ ማናጀር ዊል አፕላይ ፎር ኢንቴንሲፋይንግ ሴልስ ፐርሰን ኢፈርት ኢን ኤክስኪዩቲንግ ዴር አሳይንድ ጆብ። ኤ ክላሪቲ ኦፍ ጆብ፣ ቢ ፓኒሽመንት፣ ሲ ሴልስ ኮንቴንት፣ ዲ ፍሪደም ኢን ወርክ። ከዚህ ውስጥ ትክክለኛ መልስ የትኛው ነው የምንለው? ስለዚህ እዚህ ጋር ኔጌቲቭ ሞቲቬሽናል ፋክተር መምረጥ መቻል አለበት። የትኛው ነው ኔጌቲቭ ሞቲቬሽናል ፋክተር ሊሆን የሚችለው? ትክክለኛ መልስ እዚህ ጋር ፓኒሽመንት ይሆናል ማለት ነው። ዋይ ኢት ኢዝ ሶ ዲስ ፓኒሽመንት ወይም ቅጣት የምንለው አሉታዊ የማበረታቻ ዘዴ ነው። ይሄ አብዛኛው ጊዜ ወይም ኔጌቲቭ ሞቲቬሽናል ፋክተር ወይም አሉታዊ የማበረታቻ ዘዴ ብለን የምንጠራው ነው። የሽያጭ አስተዳዳሪዎች ሰራተኞች የተሰጣቸውን ስራ ሳያከናውኑ ሲቀሩ ወይም ግባቸውን ሳይመቱ ሲቀሩ ከቅጣት ወይም ለምሳሌ ከደሞዝ ቅነሳ ወይም ከስራ ማባረር ለመዳን ስሉ ጥረታቸውን እንዲጨምሩ ለማድረግ የሚጠቀሙበት ጥብቅ ቁጥጥር ዘዴ ነው ይሄ። ሌሎቹ እንግዲህ ክላሪቲ ኦፍ ጆብ፣ ሴልስ ኮንቴንት እና ፍሪደም ኢን ወርክ እነኚህ ትክክለኛ ፖዚቲቭ ሞቲቬሽናል ፋክተር ናቸው። እነኚህ ፖዚቲቭ ሞቲቬሽናል ፋክተር ናቸው። ሌላው ይህ ፓኒሽመንት ኔጌቲቭ ይሆናል ማለት ነው። ትክክለኛ መልስ ቢ ይሆናል። በመቀጠል ጥያቄ ቁጥር 8 ዋት አር ዘ ቤዝ ቱ ክላሲፋይ አግሪካልቸራል ማርኬት ኢንቱ ሆልሴል ማርኬት ኤንድ ሪቴል ማርኬት? ኤ ኦን ዘ ቤዝ ኦፍ ኔቸር ኦፍ ኮሞዲቲስ፣ B on the base of area coverage, C on the base of volume of transaction, D on the base of nature of transaction። ከተሰጡት ውስጥ እንግዲህ ትክክለኛ መልስ ሊሆን የሚችለው ወይም ትክክለኛ መልስ on the base of volume of transaction ወይም በግብይት መጠን መሰረት ነው የምናከፋፍለው
So that is the right way to classify agricultural market into wholesale market and retailer market። ይሄ እንግዲህ የግብርና ገበያን በጅምላ ወይም ሆልሴል እና በችርቻሮ ወይም ሪቴል ገበያ ለመክፈል የምንጠቀምበት ዋናው መመዘኛ የግብይቱ መጠን ወይም ብዛት ነው የሚሆነው። የጅምላ ገበያ ወይም ሆልሴል የምንለው ምርቶቹን በከፍተኛ መጠን ወይም በባልክ የምንሸጥ ከሆነ እና በችርቻሮ ደግሞ ሪቴል የምንለው ምርቶቹን በትንሽ መጠን ለዋናው ተጠቃሚ ወይም ሸማች የሚሸጡበት ሚንስ ከሆነ በዚህ መልክ ነው የምናከፋፍለው። ሌሎቹ እንግዲህ ትክክል አይደሉም የተሰጡት። So the correct answer from the given alternative is C on the base of volume of transaction. This one is the correct answer. Next question, what is the type of market that consists of all individuals and households that buy or acquire good and service for final consumption? A. Business market. B. Consumer markets. C. Government markets. D. International markets. So from the given alternative, the correct answer is ኮንሱመር ማርኬት ወይም የሸማቾች ገበያ ምንለው ትክክለኛ መልስ የሸማቾች ገበያ ነው። ይሄ እንግዲህ የሸማቾች ገበያ ስንል ወይም ኮንሱመር ማርኬት የምንለው እቃዎችን እና አገልግሎቶችን ለራሳቸው ወይም ለቤተሰቦቻቸው የመጨረሻ ፍጆታ ወይም ፋይናል ኮንሳምፕሽን የምንለው የሚገዙ ግለሰቦችና ቤተሰቦችን ያጠቃልላል። ይሄ ሌሎች አማራጮች ከዚህ አንግል ትክክል አይደሉም። ቢዝነስ ማርኬት፣ ገቨርንመንት ማርኬት እና ኢንተርናሽናል ማርኬት ሌላ አላማ ነው ያላቸው። ስለዚህ ከተሰጡት this one is the correct answer. Question number 10. Identify the characteristics of operational level marketing management strategies. A. Concerned with coordinating the function of organizations like marketing, R&D, finance, production, HRM. B. Consists of business manager or managers of strategic business units, that means middle level managers. C. It includes the mission and vision of the organization in which the business operated. D. Defines the choice of goods or services and market of individual business within the firm. So which one is the characteristics of operational level marketing management strategy? From the given alternative, the correct answer is A. It is concerned with coordinating the function of organizations like marketing, R&D, finance, production, HRM, and so on. So this A is the correct answer from the given alternatives. ይሄ እንግዲህ የኦፕሬሽናል ወይም የተግባር ደረጃ ስትራቴጂ ወይም ኦፕሬሽናል ኦር ፋንክሽናል ሌቨል ማኔጅመንት የምንለው በአንድ ድርጅት ውስጥ ያሉ ልዩ ልዩ የስራ ክፍሎች እንደ ማርኬቲንግ፣ እንደ ፋይናንስ፣ እንደ ማምረቻ እና እንደ ሰው ኃይል እርስ በርስ ተቀናጅቶ ዕለታዊ ተግባራትን በብቃት እንዲያከናውኑ የሚያስችል ስትራቴጂ ነው ይሄ። ሌሎቹ ሚድል ሌቨል ማኔጅመንት፣ ሚሽን ኤንድ ቪዥን ምንላቸው ሌሎች አማራጮች ከዚህ አንግል ትክክለኛ አይደሉም ማለት ነው። ኮሬክት አንሰር ኢዝ ኤ usually this the operational level marketing management strategy concerned with coordinating the function of organizations like marketing, R&D, finance, production and HRM. So this is the correct answer. ይሄ እንግዲህ በዚህ ክፍል ያለኝ ይሄን ይመስላል። በቀጣይ ሌላ ክፍል ይዤ እመጣለሁ። እስከዛ ደህና ቆዩ እያልኩ ይሄን ቪዲዮ ለጓደኞቻችሁም ሼር እንድታደርጉ ቻናሌን ሰብስክራይብ ካላደረጋችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የምለቀቁ እንደዚህ አይነት አዳዲስ ቪዲዮዎች እናንተ ጋር ቶሎ እንዲደርስ ኖቲፊኬሽን እንዲመጣላችሁ ሰብስክራይብ ካደረጋችሁ በኋላ ደወል ምልክቷን ኦን እንድታደርጉ እላለሁ። ቻናሉንም ሼር እያደረጋችሁ እንድታስተዋውቁ እላለሁ። አመሰግናለሁ።